አሁን የሚገርማቸው ነገር የባለፈውን አመት እኮ እነ ዋሽንግተን ፖስት እነ ሲኤንኤን ዘግበውታል እኮ እና አልጀዚራ ዘግበውታል ደምቋል ባይሆንን የምመክረው ምንድነው ልደት በዓል በሰላም አደረሰን አደረሳቸው ጴንጤ ነጠላ ለብሶ እንዲሄድ በካቢኔ ደረጃ ተወስኖ ዘመድኩን እያበላሸበት ነው ተብሎ ሂድ ዘምር ዝለል ሰዎች ሐሳብ የሚቃወሙት ሐሳቡ ጥሩ ስላልሆነ ሳይሆን ሐሳቡን እነሱ ስላላመጡት ከንቲባ አዳነች አቤቤ ስለ አላፋት ዝማሬ ምን አሉ? ላይክ ሼር እና ሰብስክራይብ ማድረግ እንዳይረሳ። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግርማው የሚያስፈራ የለም። በሚጠሏት አይምሮ ውስጥ እንኳን ያላት ምስል በጣም ትልቅ ነው። እንኳን በምንወዳት ቀርቶ ማለት በጣም የምታስፈራ ሁሉ ነገር የሚያምርባት አደባባይ ብትወጣ የሚያምርባት ብትዘምር የሚያምርባት ቦታውን መቀየር ብትችል በዚህ ደረጃ ግርማ ያላት ዜማ ያላት ስነ ጽሑፍ ያላት ቤተክርስቲያን ይዘን በጣም የማላዘን የቪክቲም ከንቲባ አዳነች አቤቤ ስለ አላፋት ዝማሬ ምን አሉ? የገና በዓለም ምክንያት በማድረግ በአዲስ አበባ መስቀል አደባባይ የተካሄደው ልዩ የአላፋት ዝማሬ መርሃ ግብር መዲናችን አዲስ አበባን እንዳደመቃት ተናግረዋል። የአዲስ አበባ ከተማ ከንቲባ የሆኑት አዳነች አቤቤ በመርሃ ግብሩ ላይ የታየውን ውበትና አንድነት በማድነቅ በማህበራዊ ትስስር ገጻቸው ላይ ዛሬ የኢየሱስ ክርስቶስ የልደት በዓልን በማስመልከት በአዲስ አበባ መስቀል አደባባይ በኢትዮጵያ ኦርቶዶክስ ቤተክርስቲያን የተካሄደው የአላፋት ዝማሬ ድንቅ ነው፣ ከተማችንንም በጣም አድምቋል በማለት መልእክታቸውን አስተላልፈዋል። እናንተስ የዘንድሮን የአላፋት ዝማሬ መርሃ ግብር እንዴት አገኛችሁት? የአላፋት ዝማሬ የሚባል ያስፈልጋል አያስፈልግም የሚል በሚዲያው በጣም እየተስፋፋ ነው። በመጀመሪያ ደረጃ የኔ ያስፈልጋል በአራት ነጥብ ያስፈልጋል ብዬ ነው የማስበው። ስለዚህ እኔ የሚያግባቡና አሁን የሚገርማቸው ነገር የባለፈውን አመት እኮ እነ ዋሽንግተን ፖስት እነ ሲኤንኤን ዘግበውታል እኮ እና አልጀዚራ ዘግበውታል ደምቋል ባይሆንን የምመክረው ምንድነው ይሄንን ፕሮግራም የሚያዘጋጁት ልጆች ከስር እየተከተልን ይሄን ጠብቁ ይሄን አድርጉ ከቤተ ክርስቲያን ጥላ ስር አተራቁ ከጳጳሳቱ ቅፍ አትውጡ ከፓትርያርኩ ቅፍ አትውጡ ከኦርቶዶክሳዊ ተዋሕዶ ቤተክርስቲያን ማዕቀፍ ክበብ መስመር አትውጡ በተራኩ ሩጡ ይሄ ይጨመር ይሄ ይቀነስ ይሄ ይጥበብ ይሄ ይስፋ ምስጢር ይጨመርበት የበለጠ የኮተኮትን ያስዋበን እኔ ዓለም አቀፍ ብራንድ ነው። በነገራችን ላይ እንደ አይነት ዝግጅቶች ሃይማኖታዊ ጥቅም ብቻ አይደለም ኢኮኖሚያዊ ጥቅም ሁሉ ያመጣሉ ወደፊት ይገርማቸዋል። የአላፋት ዝማሬ ብለን ፎቶ ተቀርጸን በአልጀዚራ ታየ። እኛ በሰማይ ልንታይ ነው ምንኖረው ወዳጄ በሰማይ ልንታይ ነው ምንኖረው በምድር የሚያርዱንን ልናረሳሳ አይደለም ምንኖረው ለቱሪዝም ለዩኔስኮ አይደለም ምንኖረው። ሄኖክስ በእናቱ ዘመዶች በኩል መጥቶ ምን ሊያረግ እንደፈለገ አቃል አንዳንዶቻችሁ መጣችሁ ሄኖክ እኮ የሰሜን ሸዋ የመንዝ ምናምን ሰው ነው መንዝ ናት እናቱ እዚህ ሰሜን ሸዋ ናት እናቱ አባቱን ንገሩኝ አባቱ ማን ነው? እኔ ስለ አብርሃ ፋሚሊ መጣበታለሁ በሰፊው ሌላ ቀን አሁን አይደለም። አብርሃ ፋሚሊ ጎንደር አስመራ ኤርትራ ትግራይ እና ሰሜን ሸዋ ከዛ አዲስ አበባ ከዛ ደግሞ እንዴት ወደ ካናዳ እና አሜሪካ አውስትራሊያ እና አውሮፓ እንዴት እንዳለ አውቀዋለሁ። የአብርሃ ፋሚሊ ቤተ ክህነት ውስጥ አብርሃ ፋሚሊ ማህበረ ቅዱሳን ውስጥ የራሳቸውን ሰው እንኳን ቢያጡ እነ ብርሃኑ አድማስን እንዴት እንደያዙ እንዴት እንደሚነዷቸው መነጋገር እንችላለን። ብርሃኑ አድማስ እኔ ክፉ አታናግሩ ይሁን ብቻ ይሁን የፈለገ ነገር ይሁን። ለምንድነው ሄኖክ ኃይሌ የትኛው ትምህርቱ ነው? ሄኖክ ኃይሌ የትኛው ስብከቱ ነው? ምኑ ነው? እንዴት አድርገው ገፋፍተው እንዳመጡት ለምን እንዳዘጋጁት እኔ ነኝ የማውቀው። እኔ እኮ በፊታቸው የቆምኩ እኮ ነኝ። ብላክ ሊስት ውስጥ እኮ ያለው ነኝ እኔ። ቀሲስ ሳሙኤል ቀሲስ ያሬድ ገብረመድህን እቤቱ ስላስተናገደኝ ቀሲስ ሳሙኤል ከኔ እኩል ጉዳዩ ገብቶት እየተገተገ ስላለ እኛ ኮነን ብላክ ሊስት ውስጥ ገብተን የእግዚአብሔር ጥበቃ የእግዚአብሔር ቸርነት እንጂ መከራ የኢትዮጵያ መንግስት አይደለም። እኔ ትቶኛ ሄኖክ ኃይሌ የሚፈነቅለውን ድንጋይ የሚፈነቅለውን ጉድጓድ ብትመለከቱ ሌላ ነው የምትሉት። ሄኖክ ኃይሌ ግን አይደለም። ሄኖክ ኃይሌ ከብሔራዊ መረጃ ደህንነቱ ጋር እንዴት እንደሚሰራ ምን እንደሚያደርግ አሁን እዚህ ላይ ማውራት አያስፈልግም። ሚዲያ ተዘጋጅቶለት መስቀል አደባባይ ተዘጋጅቶለት ከዛ በኋላ ለኦርቶዶክስ አዝነው እነሱ ዝማሬ መደረግ አለበት ጴንጤ ነጠላ ለብሶ እንዲሄድ በካቢኔ ደረጃ ተወስኖ ዘመድኩን እያበላሸበት ነው ተብሎ ሂድ ዘምር ዝለል
የኢትዮጵያ ቤተ ክርስቲያን አምላክ እውነት እግዚአብሔር የለም። እውነት እግዚአብሔር የለም። እንደዚህ ሴራ ተንታኞች አሉ። የቤተ ክርስቲያን አገልግሎት ስታገለግሉ ሰዎች ሐሳብ ተቃውመው እናንተን ተቃውመው አልችል ሲሉ ሂድን አጀንዳ አላቸው ከጀርባ። አንተ ሞኝ ነህ፣ መዝሙርን ነው የምታየው። አንተ ሞኝ ነህ፣ ትምህርቱን ነው። ከጀርባ ብዙ የሚሰራ አለ ሴራ የሚላል። ሰዎች ሐሳብ የሚቃወሙት ሐሳቡ ጥሩ ስላልሆነ ሳይሆን ሐሳቡን እነሱ ስላላመጡት ከነሱ ስላልመጣ ነው። ይሁዳን ታስታውሱታላችሁ? መልካም ሐሳብ መስሎ ሽቶ አምጥታ አፈሰሰች ለጌታ አይደለ? ባለ ሽቶ ማርያም ምን አለ ይሁዳ? ሐሳብ ሰጠ። ይህ ሽቱ ለድሆች ቢሰጥ ይጠቅም ነበር አለ። ግን ለድሆች አስቦ አይደለም። ጥሩ ሐሳብ ነው ያቀረበው፣ ነዳያን ይረዱ ነው ያለው። ግን ለድሆች አስቦ አይደለም። ብዙ ጊዜ ሐሳብ የምንቃወመው ሐሳቡ መጥፎ ስለሆነ አይደለም።